የዚህን የኮረሪማ የዋጋ ልዩነት እንግዲህ ይኸውልኝ እስኪ የሚያውቅ ያውቀዋል። እስኪ እንደው ለማያውቅ ልብ ብሎ ለማለፍ ያህል እስኪ ምን ያህል እንደሆነ ልዩነቱን በዚች በአንድ ዓመት በጀት ዓመት ወይም ደግሞ በ8 በ10 ወር ማለት ነው ልዩነት 2017 ዓመተ ምህረት መስከረም ላይ ማለት ነው የ1 ኪሎ ኮረሪማ ዋጋ 600 700 እስከ 800 በቃ ጨመረ ተወደደ እያልን ነበረ ማለት ነው። በዚሁ ዓመት በ2017 ማለት ነው በ2017 ሰኔ አካባቢ ላይ ስንት እንደሆነ እንግዲህ ልብ ብላችሁ ተመልከቱ። አሁን ከአዲስ አበባ ተጭኖ የመጣ ኮረሪማ ነው። ከአዲስ አበባ 2400 ብር ነው ተጭኖ የመጣው 2400 ብር። አሁን ገበያው እየቀጠለ ነው ለዛውም ማለት ነው። ሰኔ ላይ ነው አሁን ወቅቱ በጣም እየጨመረ ነው። እንግዲህ 1 ኪሎ ላይ ምን ያህል እንደጨመረ ተመልከቱ። በዚች በ8 ወር ማለት ነው 1900 1800 ምናምን አካባቢ ማለት ነው እንደዛ ጭማሪ ነው ያለው። እና የገበያው ሁኔታ ግን በጣም ይሄንንም እያየ ሰው ብሩን ባንክ የሚያስቀምጥ ይኖር ይሆናል። እንግዲህ ከ1 ኪሎ ይሄን ያህል ልዩነት ያለ ከኩንታል ብሎም ደግሞ በርከት ያለ ለሚሰራ ምን ያህል እንደሆነ ልብ ብላችሁ ተመልከቱልኝ። ምናልባት ቁርንፍድም ጭማሪ ነው ግን ያን ያህል ፍጆታውም ያን ያህል አይደለም የቁርንፍድ ብዬ አስባለሁ። ይሄም አሁን 1000 ምናምን ብር ነበረ 1000 ብር 900 ብር ምናምን ነበር። አሁን የምናስጭነው 2100 ብር ነው። ይሄም 1000 ብር ጭማሪ ያለው ኪሎ ላይ እንግዲህ ምናልባት ቀረፋ የሀገር ውስጥ ምርት ይሁን አይሁን አላውቅም፣ እውቅናው የለኝም። እሱ እንኳን ያው ቢጨምርም ኪሎ ላይ 300 200 ምናምን ጨምሯል። እነዚህ ዝንጅብልን እንግዲህ ያው እነኚህ ቅመሞች ግን አንድ ጥያቄ የተወሰነ ቦታ ብቻ ነው ወይ የሚለሙት ነው ሀገር ውስጥስ የሉም ወይ? በአንድ አካባቢ ወይም በአንድ ክልል ወይም በተወሰነ ዞን ብቻ ነው ወይ የሚገኙት? ለምሳሌ ይሄ ኮረሪማ የሚያመርቱ ሀገሮች ማነው የኢትዮጵያ ክፍሎች ሁሉም የኢትዮጵያ ክፍል ሊሆን አይችልም ወይ? ቆላማ ወይ ደጋማ? እንደው ባለሙያውስ የግብርና ባለሙያውስ ይሄን ነገር እንዴት እንደው እይታ ውስጥ አላስገባውም? ይሄን ነገር ማለት ነው ለሚመለከተው እንደው ማልማት ብንችል ሌላ ጋር በተለያዩ ቦታ ላይ መልመድ የሚችል ከሆነ ዘሩ ተዘርቶ እኛም አካባቢ የተለያየ እንደዚህ ውድ ሆነባቸው አካባቢዎች ላይ ማልማት የሚቻልበት ነገር ቢፈጠር ምን ችግር አለ? እናንተም ደግሞ ይሄንን የምታለሙ አሁን ያለበት ቦታ ላይ የምርት እጥረትም ከሆነ እንደዚህ ያደረገው ምርቱ በሰፊው ሰፋ ብሎ ቢመረትና ተደራሽነት ቢኖረው ለማለት ፈልጌ ነው። እስኪ እንደው ዋጋውን ለትዝብት ያህል እዩት ብዬ ነው እንደውም ቪዲዮ ፖስት ላደርግ የቻልኩት።